የዶናልድ ትራምፕ ውሳኔዎች አሁንም ዓለምን እያስገረሙ እያሳቁ ይገኛሉ። ከነዚህ አስገራሚ ውሳኔዎች መካከል አሁንም አዲስ ውሳኔ አሰምቷል። ከውሳኔው መካከል ደግሞ ብዙዎችን ያስገረመና ያሳዘነም ውሳኔ ነው። ይህ ውሳኔ እንግዲህ 450 ሺህ የሚጠጉ የጉጉት ዝርያ ያላቸው ወፎች ከአሜሪካን እንዲወገዱ ሲል ትዕዛዝ አስተላልፏል። ይሄ ውሳኔዎች እንግዲህ በብዙሃ ሕይወት ጠባቂዎች እጅግ ሲኮነን፣ በሌላ ፖለቲካ ፓርቲዎች ደግሞ ይሄ ውሳኔ አላግባብ የሆነና አሜሪካውያንን ላላስፈላጊ ወጪ የሚዳርግና እነሱን ጉጉቶችን ለማጥፋት ረጅም ጊዜ እንደሚወስድና ጊዜ ሊፈጅ እንደሚችል ያስጠነቀቁ ቢሆንም እንግዲህ የነሱን ማስጠንቀቂያና የነሱን ትችት ችላ ብሎ የኔ ውሳኔ አንዴ ተወስኗል፣ ከተወሰነ በኋላ ተግባራዊ መሆን አለበት ብሎ እንግዲህ በጀቱ ተመድቦ ዘንድሮ ብቻ በአንድ ዓመት ውስጥ 2700 ጉጉቶች እንዲጠፉ ውሳኔ ተሰጥቷል። እንደዚህ አይነት አስገራሚ መረጃዎች እንዲደርሳቸው አካውንታችን ላይክ፣ ፎሎ፣ ሼር አትርሱ። መልካም ጊዜ